ሰላም ሰላም የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬም ደግሞ ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር ዋን ፓርት ዋን ይዘንላችሁ መጥተናል። እንግዲህ ቻፕተር ዋን ኢንትሮዳክሽን ቱ ፊሎሶፊ ይላል። ዛሬ ፓርት ዋንን የተወሰነ ለማየት እንሞክራለን። ሁልጊዜ እንደምንላችሁ ለቻናሉ አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ በየቀኑ የምንለቃቸው እንደዚህ አይነት ጠቃሚ የሆኑ ቪዲዮዎች እንዲደርሷችሁ የደወል ምልክቱን በመጫን እንዲሁም ደግሞ ቪዲዮ ላይክ በማድረግ እንድትጀምሩ እናሳስባለን። ቀጥታ ወደ ቪዲዮ እንሄዳለን። ስለዚህ ቻፕተር ዋን ይላል ኢንትሮዳክሽን ቱ ፊሎሶፊ ኩዌሽን ፎር ዲስከሽን። ሰው እነዚህን ጥያቄ ያው ራሳችሁ እንድትመልሱ እናሳስባለን። The first one is what is philosophy? The second one is why is defining philosophy accurately or precisely so difficult? What is love of wisdom or who is wise? What is the future of philosophy? What is the methodological difference between philosophy and other science? The sixth, what is the branch of philosophy? And the seventh and the last one is what is the importance of learning of philosophy? So እነዚህን ጥያቄዎች ለራሳችሁ እንድታዩዋቸው ልናበረታታችሁ እንፈልጋለን። So when come to the basic features of philosophy, philosophy is a set of views or belief about life and the universe. So philosophy ስንል ስለ ህይወት ሊሆን ይችላል ወይም ይሄ ስለ ዩኒቨርስ ስለ መሬት ማለት ነው። ሶ አንድ ሰው ያለው አመለካከቱ ወይም እምነቱ ፊሎሶፊ ልንል እንችላለን ማለት ነው። ሌላ ፕሮሰስ ኦፍ ሪፍሌክቲንግ እንደ ክሪቲሳይዚንግ ሞስት ዲፕሊ ሄልድ ኮንሰፕሽን እንደ ቢሊቭ። ሌላ ፊሎሶፊ ምንድን ነው ስንል ፕሮሰስ ኦፍ ሪፍሌክቲንግ በአንድ ሀሳብ በአንድ ነገር የሚሰጥ ወይም ሪፍሌክት የሚያደርግ የራሱ ሀሳብ እንደገናም ደግሞ ስለሆኑ እምነቶች ወይም ስለሆኑ ሀሳቦች ዲፕሊ ምን ሊያደርግ ይችላል? ክሪቲሳይዝ ሊተች ይችላል። ፕሮሰስ ኦፍ ዲፍራክቲንግ እንደ ክሪቲሳይዚንግ የምንለው አንዱ ፊሎሶፊ ሊሆን ይችላል ማለት ነው። ሌላ ራሽናል አታምፕትስ ቱ ሉክ አት ዘ ወርልድ አት ዘ ሆል። ራሽናሊ ይቺን ዓለም በሙሉ ማየት ሊሆን ይችላል ወይም ሎጂካል አናላይሲስ ኦፍ ላንጉዌጅ ኤንድ ክላሪፊኬሽን ኦፍ ዘ ሚኒንግ ኦፍ ዘ ወርድስ ኤንድ ኮንሰፕትስ ኦፍ ፊሎሶፊ ስንል የአንድ ሀሳብ ሊሆን ይችላል ወይም ደግሞ ቃላቶችን ሊሆን ይችላል። ሎጂካሊ ምን ለማድረግ አናላይዝ ማድረግ ሊሆን ይችላል ማለት ነው። ሌላው ግሩፕ ኦፍ ፕሪሬናል ፕሮብለምስ ዌር ዘ ፊሎሶፈርስ ኦልዌይስ ሃቭ ሶት ቱ አንሰር። ኮር ብራንች ኦፍ ፊሎሶፊ በምናይበት ጊዜ ፊሎሶፊ ሃዝ ዲፍረንት ፕራይሜሪ ኤንድ ሰከንደሪ ብራንችስ። ፊሎሶፊ የተለያዩ ፕራይሜሪ እና ሰከንደሪ ብራንቾች አሉ። ከዛ ውስጥ ሜታፊዚክስ እንለዋለን የመጀመሪያው። ሜታፊዚክስ ስንል ፊሎሶፊካል ስቴዲ ኦፍ ዘ ሪያሊቲ ኦር ኤግዚስታንስ። ስለዚህ ሜታፊዚክስ ስንል ስለምን የሚያጠና ነው? ስለ እውነታ ወይም ስለ ኤግዚስታንስ የሚያጠና ሲሆን ኢፒስቲሞሎጂ ስንል ደግሞ ፊሎሶፊካል ስቴዲ ኦፍ ዘ ናውሌጅ ኦር ትሩዝ፣ ስለ አንድ ስለሆነ እውነታ ወይም ደግሞ ስለ እውቀት የሚያጠና ደግሞ ምን እንላለን? ኢፒስቲሞሎጂ ልንል እንችላለን። ሌላ አክሲዮሎጂ ነው። አክሲዮሎጂ ስንል ፊሎሶፊካል ስቴዲ ኦፍ ዘ ቫልዩ ኦር ወርዝ የሚያጠና አክሲፖሎጂ እንላለን። አክሲዮሎጂ። ሎጂክ ስንል ደግሞ ስቴዲ ኦፍ አርጊውመንት ወይም ሪዝን የሚያጠና ደግሞ ሎጂክ እንላለን ማለት ነው። ዌን ካም ቱ ሜታፊዚክስ ኢቲዮሞሎጂካሊ ወርዱን ስናይ ድራይቭድ ፍሮም ዘ ግሪክ ወርድስ ሜታ ስንል ቢዮንድ አፖን ኦር አፍተር ነው። ፊዚካ ስንል ደግሞ ሚኒንግ ፊዚክስ ሊትራሊ በቃል በቃል ምን ማለት ነው? ቲንግስ አፍተር ዘ ፊዚክስ ይሆናል ማለት ነው ፊዚካ የሚለው። ስቴዲ ዘ አልቲሜት ኔቸር ኦፍ ዘ ሪያሊቲ። ስለ አልቲሜት ኦፍ ኔቸር ኦፍ ዘ ሪያሊቲ የሚያጠና ሜታፊዚክስ እንላለን። ሌላ ሴክ አን ኢሪዲዩሲብል ፋውንዴሽን ኦፍ ዘ ሪያሊቲ ዌር ዘ ናውሌጅ ካን ቢ ኢንዱስድ ዲልስ ዊዝ ዘ ኢሹ ኦፍ ዘ ሪያሊቲ ጋድ ወይስ ስለ ነፃነት፣ ስለ ነፍስ፣ ስለ ኢሞራሊቲ ሊሆን ይችላል። ወይም ደግሞ ዘ ማይንድ ቦዲ ፕሮብለም ፎርምስ ኦር ሰብስታንስ፣ ስለተለያዩ ግንኙነቶች ስለሆኑ ኮዞች ወይም ኢፌክት
ኮዝ ኤንድ ዘ ኤፌክት ሪሌሽንሽፕ ሰው የሚያጠና ሜታፊዚክስ እንላለን። ሂር አር ሳም ኦፍ ዘ ኩዌሽንስ ዛት ሜታፊዚክስ ፕራይመሪ ዲል ዊዝ። ሰው እዚህ ጋር የተቀመጡ እነዚህ ጥያቄዎች ሰው ሜታፊዚክስ የሚያጠናቸው ወይም ኮንሰርን የሚሆናቸው ቦታዎች ነው። ለምሳሌ ዋት ኢዝ ሪያሊቲ? ሪያሊቲ ስንል ምን ማለት ነው ይላል። ሌላ ዋት ኢዝ ዘ አልቲሜትሊ ሪል? ሌላ ዋት ኢዝ ዘ ኔቸር ኦፍ ዘ አልቲሜት ሪያሊቲ? ሶ አንድ ነገር እውነት ነው ካልን የዛው አልቲሜት ሪያሊቲ ኔቸር ደግሞ ምንድን ነው ላል? ኢዝ ኢት ዋን ቲንግ ኦር ኢትስ መኒ ዲፍረንት ቲንግስ? ካን ሪያሊቲ ቢ ግራስፕድ ባይ ዘ ሴንስ ኦር ኢትስ ትራንስደንት ይላል። ዋት ሜክ ዘ ሪያሊቲ ዲፍረንት ፍሮም ሜር አፒራንስ ይላል። what is mind and what is the relationship to the body? Is there a cause and effect relation between the reality and appearance? Does God exist? And if so, can we prove it? So metaphysical questions are the most basic to say because they provide the foundation upon which all subsequent inquiry based. So ስለነዚህ ኮንሰርን ሊሆነው የሚያጠናው ሜታፊዚክስ እንለዋለን ማለት ነው። ሌላ ሜታፊዚካል question may be divided into four subset of or aspects. So ቅድም ያየናቸውን እነዚህ ሜታፊዚካል ጥያቄዎችን በአራት ሳብሴት ወይም አስፔክት ልንከፍል እንችላለን። የመጀመሪያ ኮስሞሎጂካል አስፔክት ነው። ሶ ኮስሞሎጂካል አስፔክት ስንል ስቴዲ ኦፍ ዘ ቲዮሪ አባውት ዘ ኦሪጂን፣ ስለዚህ ስለ መነሻ ሊሆን ይችላል፣ ስለ ተፈጥሮ እንደ ዴቨሎፕመንት ኦፍ ዘ ዩኒቨርስ አን ኦርደርሊ ሲስተም። ሶ ስለነዚህ የሚያጠናው ምን እንላለን? ኮስሞሎጂካል አስፔክት እንላለን። ሶ ኮስሞሎጂካል ጥያቄዎችን ስናይ ሃው ዲድ ዘ ዩኒቨርስ ኦሪጂኔትድ ኤንድ ዴቨሎፕ፣ ስለዚህ ይህች ምድር እንዴት ተፈጠረች ፕላስ እንዴት ዴቨሎፕ ሆነች። ሌላው ዲድ ኢት ካም አባውት ዘ አንሲደንት ኦር ዲዛይን፣ የመጣው አንሲደንታሊ ነው ወይም በዲዛይን ነው። ዳዝ ኤግዚስታንስ ሃቭ ኤኒ ፐርፐስ? ሶ እቺ ምድር ይህች ዓለም ኤግዚስት ማድረጓ የሆነ ፐርፐስ ዓላማ አለ ወይ ብሎ እነዚህ ኮስሞሎጂካሎች የራሳቸውን ሀሳብ ያነሳሉ። ሌላ ቴዎሎጂካል አስፔክት ስንል ፓርት ኦፍ ዘ ሪሊጅን አይደለ? ቲዮሪ ዛት ዲልስ አባውት ዘ ጋድ፣ ይሄ ደግሞ ስለ ፈጣሪ፣ ስለ እግዚአብሔር፣ ስለ አምላክ የሚያነሳ ነው። እነሱ ምን ብለው ይጠይቃሉ? ኢዝ ዜር ጋድ? አምላክ ኦር እግዚአብሔር አለ? ካለ አንድ ነው ወይስ ሁለት ነው? ዋት አር ዘ አትሪቢዩትስ? ስለዚህ የእግዚአብሔር ደግሞ ድርሻው ምንድን ነው? እንደገና ደግሞ ኢፍ ጋድ ቦዝ አር ጉድ እንደ እግዚአብሔር ደግሞ መልካምና ኃያል ከሆነ ደግሞ ለምን እነዚህ መጥፎ ነገሮች ምናምን ተገኘ ብሎ ወይም ሊገኙ ቻሉ ብሎ የራሳቸውን ሀሳብ ሊያስቀምጡ ምናምን ይሞክራሉ ማለት ነው። ሌላ አንትሮፖሎጂካል አስፔክት ስንል ዲልስ ዊዝ ዘ ስቴዲ ኦፍ ሂውማን ቢንግስ፣ ስለዚህ ስለ ሰው ልጆች ታሪክ አመጣጥ የሚያጠኑት ደግሞ እነዚህ አንትሮፖሎጂስት እንላለን ማለት ነው። ሶ እነሱ ምንድነው ዋት ኢዝ ዘ ሪሌሽንሺፕ ቢትዊን ማይንድ ኤንድ ዘ ቦዲ፣ ስለዚህ እነሱ የሚያነሱት ጥያቄዎች ደግሞ በሰውነታችን አካል እና በአእምሯችን ምን አይነት ግንኙነት አለ? ኢዝ ማይንድ ሞር ፋንዳሜንታል ዛን ዘ ቦዲ ዊዝ ዲፔንዲንግ ኦን ዘ ማይንድ ኦር ቫይስ ቨርሳ፣ ስለዚህ አእምሮ ነው ወይስ ሞር ኢምፖርታንት ኦር ሲግኒፊካንት የሆነ መሰረታዊ የሆነ ነገር ወይስ ሰውነታችን ወይስ አካላችን ብለው ይጠይቃሉ። ዋት ኢዝ ሁማኒቲ ሞራል ስታተስ አር ዘ ፒፕል ቦርን ጉድ ኢቭን፣ እነዚህ አይነት ጥያቄዎችን ኮንሰርን ይሆናሉ ማለት ነው። ሌሎቹ ኦንቶሎጂ ውስጥ ናቸው። ኦንቶሎጂ ስንል ስቴዲ ዘ አልቲሜተር ኔቸር ኦፍ ዘ ሪያሊቲ ኤንድ ኤግዚስተንስ፣ እነዚህ ደግሞ ከሪያሊቲ ጋር ወይም ከኤግዚስተንስ ጋር የተነሱ የተያይዙ ኢሹዎችን የሚያጠኑ ናቸው። ሶ የእነሱ ጥያቄዎች ደግሞ ኢዝ ቤዚክ ሪያሊቲ ፋውንድ ኢን ዘ ማተር ኦር ፊዚካል ኢነርጂ? ኢዝ ኢት ፋውንድ ኢን ስፒሪት ኦር ስፒሪቹዋል ኢነርጂ? ኢዝ ሪያሊቲ ኦርደርሊ ኤንድ ላውፉል ኢትሰልፍ ብሎ ሰው እንደዚህ አይነት ነገሮችን ኮንሰርን ያደርጋሉ። ሌላ ኤፒስቴሞሎጂዎች ስንል ድራይቭድ ፍሮም አሁንም ግሪክ ወርድ ነው። ኤፒስተም ስንል ናውሌጅ እውቀት ሊሆን ይችላል፣ መረዳት ሊሆን ይችላል። ሎጎስ ስንል ደግሞ ያው እንደሚታወቀው ስቴዲ ነው አይደለ? ስቴዲ ኦፍ ነው። ሶ ቃል በቃል ኤፒስቴሞሎጂ ስንል ምንድን ነው? ስቴዲ ኦፍ ትሩዝ ወይም ስለ ትሩዝ ወይም ስለ ናውሌጅ የሚያጠና ነው ማለት ነው። ስለዚህ ዲልዝ ዊዝ ኔቸር ስኮፕ ሚኒንግ ኤንድ ፖሲቢሊቲ ኦፍ ናውሌጅ፣ ስለዚህ ከናውሌጅ ጋር የተያዙ ኔቸር ኦፍ ናውሌጅ ስኮፑን ሚኒንጉን ዲል ያደርጋሉ ማለት ነው። ሌላው ዲልስ ዊዝ ዘ ኢሹ ኦፍ ዘ ናውሌጅ ኦፒኒየን፣ ስለተለያዩ ሀሳቦች፣ ስለተለያዩ ፋክቶች፣ ኤክስፒሪየንሶች፣ ስለ እምነቶች
ሊያጠኑ ይችላሉ ማለት ነው። ዲልስ ዊዝ ዲፔንደቢሊቲ ኦፍ ናውሌጅ ኤንድ ቫሊዲቲ ኦፍ ሶርስስ ኢዝ ዘ ስቴዲ ኦፍ ናውሌጅ ኢንቮልቭስ ትሪ ሜንስ ኤሪያስ። ስለዚህ ስቴዲ ኦፍ ናውሌጅ በሶስት ቦታ ፎከስ ያደረገ ነው ብሎ ያምናሉ። አንደኛ ሶርስ ኦፍ ናውሌጅ ወይም ዌይስ ቱ ናውሌጅ የምንለው፣ ሁለተኛ ኔቸር ኦፍ ናውሌጅ ሰው ኔቸር ኦፍ ናውሌጅ ምን ይመስላል፣ ሶስተኛ ደግሞ ቫሊዲቲ ኦፍ ናውሌጅ የሚሉ ቦታዎች ምን ያደርጋሉ ኮንሰርን ያደርጋሉ ማለት ነው። ፎሎዊንግ አምራንግ ተገሽን ኦር ኢን ዊች ኤፒስቴሞሎጂዎች። ስለዚህ እነሱ ምን አይነት ቦታዎች ላይ ኮንሰርን ያደርጋሉ? ለምሳሌ እውቀት ምንድን ነው? ዋት ኢትስ ቱ ሚን ነው። ምንድን ነው ማወቅ ያለብን? ዋት ኢዝ ዘ ሶርስ ኦፍ ናውሌጅ። ስለዚህ ለአንድ እውቀት አለ ካልን ለዛ እውቀት መነሻው ሀሳቡ ምንድን ነው ብሎ ይጠይቃሉ። ሃው ካን ቢ ሹር ዛት ዊ ወንት perceive through our sense or correct what make knowledge different from the belief or opinion። ስለዚህ እውቀትን ከእምነት እንደገና ከተለያዩ ሀሳብ ለየት የሚያደርጋቸው ምንድን ነው የሚሉ ነገሮችን ኮንሰርንድ ይሆናሉ ማለት ነው። ሌላ ኤፒስቴሞሎጂ ሴክ አንሰር ዘ ነምበር ኦፍ ፋንዳሜንታል ኢሹ ሶ ዌዘር ዘ ሪያሊቲ ካን ቢ ኢቭን ቢ ኖውን ዌዘር ትሩዝ ሪላቲቭ ኦር ኦብሰለት። ስለዚህ እውነታ አለ ስንል እውነታ በአንጻራዊነት ነው ወይስ አብሶሉትሊ ፍጹማዊ የሆነ እውነታ አለ ብለው ይጠይቃሉ። ዌዘር ዘ ትሩዝ ኢዝ ሳብጀክቲቭ ቱ ቼንጅ ኦር ኖት። ስለዚህ ይሄ እውነት ነው የምንላቸው ነገሮች ደግሞ ከቦታ ወደ ቦታ የሚለወጡ ነገሮች ናቸው ወይስ ኮንስታንትሊ የሚቀመጡ ናቸው ብሎ ኮንሰርን ይሆናሉ። ሌላው the other major aspect of epistemology is about the source of human knowledge። ስለዚህ ሌላው ደግሞ ኮንሰርን የሚያደርገው እነዚህ ናውሌጅ አለ ከተባለ ሶርስ ኦፍ ሁማን ናውሌጅን ደግሞ ዲል ያደርጋሉ። የመጀመሪያው ኢፒርሲዝም ስንል ሴንስ ኤክስፒሪየንስ የምንለው ነው። ራሽናሊዝም ስንል ሪዝን ወይም ደግሞ ቶት ነው። ሶስተኛ ኢንቱዊሽን ስንል ደግሞ ዳይሬክት አፐርሽን ነው። ሶስተኛ ሪቪሌሽን ስንል ሱፐርናቹራል ቢንግ ወይም ፍሮም ጋድ አይደል መገለጥ የምንለው ማለት ነው። ሌላው ኦቶሪቲ ስንል ኤክስፐርታይዝ ወይም ፕሮፌሽናል። ሶ ኢንትሮዳክሽን ቱ ፊሎሶፊ ቻፕተር 1 ፓርት 1 ለዛሬ ያለን ቆይታ እዚህ ያበቃል። ምክንያቱም አጫጭር ቪዲዮ መስራታችን ያው እናንተም ቪዲዮ ረዝሞ መሰላቸት እንዳይኖር ያው ትንሽ ትንሽ ማድረጋችን ለእናንተም በቀላሉ እንድታዩ ይረዳችኋል። ሁሌም እንደምንላችሁ ለቻናሉ አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ እንደዚህ አይነት ቪዲዮ በየቀኑ የምንለቃቸው በቀላሉ አክሰስ እንድታደርጉ የደወል ምልክቱን በመጫን እንዲሁም ቪዲዮ ላይክ በማድረግ ለጓደኞቻችሁ ሼር እንድታደርጉ እናሳስባለን። እንዲሁም ደግሞ እንዲሰራላችሁ የምትፈልጉትን ፓርት በኮመንት ሴክሽን ብታስቀምጡልን ይደርሰናል። ስለነበረን ቆይታ እናመሰግናለን። ባይ ባይ።